ሰላም እንዴት ናችሁ? ዛሬ እንግዲህ አንደር ኮንስትራክሽን ያለ ወይም ደግሞ ያለቀ የንግድ ሱቅ ቢገዙ ምን ነገሮችን ያተርፋሉ የሚለው 3 ጥቅም እነግራቸዋለሁ። ዋነኛ ጥቅም የሚሆነው ሱቁን በትንሽ ብር ኦን ያደርጉታል ወይም ደግሞ ይገዙታል። ለምሳሌ 50 ካሬ ያለቀ ሆኖ 20 ሚሊዮን ብር ቢገዙ አንደር ኮንስትራክሽን ሆኖ ግን እስከ 13 ወይም ደግሞ እስከ 14 ሚሊዮን ብር መግዛት ይችላሉ። በሌላኛው ወይ ደግሞ ስንመለከተው ድርጅቱ የዋጋ ቅናሽ ወይም ደግሞ ፕሮሞሽናል ዲስካውንት ኦፈር ስለሚያወጣ እሱንም ወይ መጠቀም ይቻላል። ይህም ደግሞ የአንደር ኮንስትራክሽን ሌላኛው አድቫንቴጅ ነው። ሁለተኛው አንደር ኮንስትራክሽን የመግዛት ጥቅም የሚሆነው ቀስ እያላችሁ እንዲሁም ደግሞ ተረጋግታችሁ የምትከፍሉት ያከፋፈል ሂደት ይሆናል። ይህም ማለት አሁን ለምሳሌ 30% መጀመሪያ ቅድመ ክፍያ ብትከፍሉ ቀጣይ ክፍያ የሚሆነው ፎቁ ኮንስትራክሽን ሁለተኛ ላይ ሲደርስ 15%፣ አራተኛ ላይ ሲደርስ 15%፣ ስድስተኛ ላይ ሲደርስ 15% እያደረጋችሁ ቀስ እያላችሁ የምትከፍሉበት ያከፋፈል ሂደትም ነው የሚመቻችላችሁ። ከአመት እስከ 1 ዓመት ከ6 ወር ድረስ ከፍላችሁ የምትጨርሱበት ያከፋፈል ሂደት። በዛ ላይ ደግሞ በደንብ ማስተዋል ያለባችሁ ነገር ውሉ በዶላር ነው ወይስ ደግሞ በኢትዮጵያ ብር ነው የሚለው በደንብ አንብባችሁ መፈረም ይኖርባችኋል። የመጨረሻውና ሶስተኛው አንደር ኮንስትራክሽን የመግዛት ጥቅም ሱቁን በምንረክብበት ጊዜ ምን ያክል ፐርሰንት አትርፌበታለሁ የሚለው በደንብ አስተውሎ ማሰብ። ይህም ማለት ግንባታ ላይ ያለ የገዙት የንግድ ሱቅ በሚረከቡበት ሰዓት ቢያንስ እስከ 20 ወይም ደግሞ 25% ድረስ ቫሊዩ አድ አድርጎ ያገኙታል። እንደዚህ አይነት ከሪል ስቴት ጋር የተያያዘ ጠቃሚ መረጃዎች ለማግኘት ሰብስክራይብ ያድርጉ።